ጊዜን መሳደብ የጊዜ ባለቤት የሆነውን አላህን መሳደብ ነው። አንድ ሰው ምን አይነት መጥፎ ጊዜ መጣ ምን አይነት የተረገመ ዘመን ላይ ነን ያለ ነው ካለ ተሳድቧል። የዘመን መጥፎ የዘመን እርግማን የለውም። የሚያመሸውም የሚያነጋውም የሚያገለባብጠው አላህ ነው። ጊዜን መሳደብ ማለት ሰሪውን አላህን እንደመሳደብ ነው። ወአነ الدهر እኔ ነኝ ዘመን ጊዜ ሲል አላህ ምን ማለቱ ነው? ቢየዲ الامر ነገሩ ሁሉ በእጄ ነው። እቀልቡ الليل والنهار ቀንን ሌሊትን ማገለባብጠው እኔ ነኝ ያለው። በዘመን ውስጥ መጥፎ ሰዎችን ካየን መጥፎ ሰዎች ያሉበት ዘመን መጣ እንላለን እንጂ መጥፎ ዘመን መጣ ብለን መጥፎነትን ወደ ዘመን ማስጠጋት ስተት ነው። ጊዜው ምንም አላደረገንም ይመሻል ይነጋል። በጊዜው ውስጥ ግን ምን ገለባበጠው እኛ ነን። ትላንት ጥሩ ሰው የነበርነው ዛሬ ክፉል እንሆን እንችላለን። ነገ ተውበት አድርገን ልንመለስ እንችላለን። የትላንቱ ቀን ግን ዛሬም ነገም ነው። እየመሸ እየነጋ ነው። በእኛ ህይወት ውስጥ ጊዜ ተጽዕኖ አሳርፎብን ጥሩ የነበርነውን መጥፎ አላረገንም ወይ መጥፎ ሰዎችን ጥሩ አላረገም። ስለዚህ ጊዜን መሳደብ የጊዜን ባለቤት አላህን መሳደብ ነው። ያያችሁት ህንጻ ባያምራችሁ የህንጻው አሰራር ቢያስቀይም ህንጻውን አትተቹትም። መሐንዲሱን ወይ አርኪቴክቸሩን ነው አይደል ምንነቅፈው? ምን አይነት ደካማ መሐንዲስ ነው እንደዚህ አይነት ህንጻ የሚሰራው ልትሉ ትችላላችሁ። ህንጻውን መስደብ በተዘዋዋሪ መሐንዲሱን መናገር ነው። ጊዜን መስደብ ጊዜን የሚያገለባብጠውን ጌታ አላህን መሳደብ ስለሆነ አዛ ማድረግ ነው። አላህን ማወክ ነው። እንጠንቀቅ ጊዜን ከመሳደብ። ምናልባት ዛሬ መጥፎ ሰዎች የበዙበት ዘመን ላይ ነን። ትክክል ነው። ድሮ ጥሩ ሰዎች በዝተው ነበር። ነገር ግን የድሮውም ጊዜ ነው የዛሬውም ጊዜ ነው። ነውሩ እኛ ላይ እንጂ ጊዜ ላይ አይደለም ለማለት ነው። አላህ በሰማነው ተጠቃሚ አድርገን